ምን አልከኝ? ፋኖ ነህ ሆይ? ፋኖ ነህ እንዴ? ፋኖ ነህ? ፋኖ ነኝ እንጂ ያውም የአማራው ቀብራራው አማራ የአማራ የቁርጥ ቀን ልጅ ዋናው ፋኖ ነኝ እንጂ እንዴት ፊት አይመስልም? አይዋ ሌላ ምን ሊሆን ይችላል? ይህ ፊት ከፋኖች ሌላ ምን ሊሆን ይችላል? ይህ ፊት ብልጽግና መቼም ሊሆን አይችልም። ይህ ጥያቄ ራሱ አሁን ለእኔ መጠየቅ አልነበረብኝም። ይህ ፊት ከፋኖ ፊት ሌላ ሊሆን አይችልም። መቼም ብልጽግና እንደዚህ አይነት ወንድ የሆነ ፊት ሊኖረው አይችልም። ስለዚህ ፋኖ ነው ሆይ ተብዬ መጠየቅ የለብኝም። ፋኖ እንደው ፊት ያስታውቃል። ግርማ ሞገሴ ያስታውቃል ፋኖ እንደው። ብልጽግና እንደዚህ አይነት ወንድ የሆነ ፊት የላቸውም። ስለዚህ ወንድም አለም ጥያቄው ይህ ጥያቄ ሊጠየቅ አይገባም። አይተህ መረዳት ነበረብን። ቀብራራውን የአማራ ልጅ ዝም ብለህ ሀረቃት አይተህ ነው ባረማመዱ ትለየዋለህ እኮ። አማራ ባረማመዱ ይለያል። ለማዱ በተራራው ሲሄድ እኔ ተቀመጥኩበት እዚህ ቁጭ ብለህ ታየዋለህ። ታውቋለህ አማራ። አሁን ወደ ጥያቄው ግባ። ሸሁ ወደ ጥያቄያችሁ ግቡ። እኛ በፊት አንለይም። እኛ በፊት አይለየንም። እኛ በጥያቄ ነው። ጥያቄና መልስ ብቻ ነው የምንፈልገው ከአንተ። ፋኖ ተሆንክ ፋኖ ነኝ ነው። ፋኖ ታልኩ ደግሞ ፋኖ አይደለሁም ነው። እኔ የምጠይቅህ ጥያቄ አለኝ። ፋኖማ ፋኖ ነኝ። እኔ ፋኖ ያልሆንኩኝ ማን ሊሆን ነው? ይህም ፊት አይተህ ፋኖ ነው ወይ ማለት ጥያቄው እንደዚያ ማለት አልነበረብህም ነው። ፋኖ እንደሆንኩ አስታውቃለሁ። ግርማ ሞገሴ የፋኖና የአርበኝነት ግርማ ሞገስ ነው ያለኝ እኔ ማለት ነው። ስለዚህ ፋኖ ነው ወይ ብለህ መጠየቅ አልነበረብህም ነው በአጠቃላይ። አይ ሁሉም ሰው ፋኖ ነኝ ስለሚል ነው። ታው የሆነ ጥያቄ አለ፣ ግን እኔን የማይመጥን ጥያቄ ቢጠይቀኝ ያው አያስፈልግም። ስለዚህ ሁላችሁም እስኪ ኮፒ ሊንክ እያደረጋችሁ የቲክቶክ ምልክት ያላችሁ ስጡኝ እስኪ። አይ አዳምጠው ሳይሆን ጥያቄው አግባብ ያልሆነ ጥያቄ ቢጠይቀኝ መቀያየም ነው የሚሆነው። ስለዚህ አያስፈልግም። ዝም ብሎ ለሶሻል ሚዲያ ተብሎ ጥያቄውን በራሱ አግባብ ያልሆነ ጥያቄ ሲጠይቀኝ ያን ጥያቄ እኔ ማዳመጥ በራሱ ለኔ በጣም ትልቅ ፋውል ነውና ጥያቄውን አልሰማውም። ማለት እኔ ጥያቄና መልስ ውድድር አይደለም ያስኩት። ታጋይ ነኝ። የራሴን ፖለቲካ ልሸጥ ነው የመጣው። እሱ አጀንዳ የሆነ ጥፋት እንኳን ቢያጠፋ እኔ ነው የምወቀሰው። እኔ ነኝ ታጋይ። ህይወቴን አስይዤ የምታገለው እኔ ነኝ። መሐመድ እንግዲህ የሆነ ጥፋት ቢያጠፋ ሰው በእኔ ነው የሚፈርደው። ስለምን እሱ አሁን ብልጽግና ሊሆን ይችላል። እኔ አላውቅም። እኔ ሲጀመር አላውቀውም። እኔ አቡን ያው እንግዲህ በአማራነቱ የማይደራደር ልጅ ነው። እሱ እንኳን ቢጠይቀኝ የጠየቀኝንም ጥያቄዎች በስርዓት ነው የመለስኩለት። የጠየቀኝ ጥያቄ በስርዓት መልሼለታለሁ ለአቡ። ከዛ በተረፈ ሌላ ሰው ግን ጥያቄ ልጠይቅህ ቢለኝ ድርጅት የሚጠየቀውን ጥያቄ አንድን አባል ልጠይቀው አይገባም። ስለዚህ ይህንም ነው እኔ ጥያቄውን ተቀብዬ የድርጅት ጥያቄና ተው አቡ አትላክን ጻፉለት አልቀበልም። አቡ አትላክ ብቻ አንስቶን ነው የምገባው። እንነጋገራለን። ከዛ በተረፈ ድርጅትን የሚመጥን ድርጅት የሚጠየቀውን ጥያቄ አንድ አባል እኔ አባል ነኝ ልጠየቅ አልችልም። ስለዚህ መጠየቅ ያለበት ድርጅቱ ነው። ድርጅቱ ለእኔ እውቅና ሰጥቶ ድርጅቱ የሚጠየቀውን ጥያቄ በአግባቡ በገባህና በተረዳው ልክ አስረዳቸው ብሎ ድርጅቱ እስካልፈቀደልኝ ድረስ እኔ የግል ፖለቲካ ነው የምሰራው። አስታናውና ቀብራራው ይባላል። አንዳንድ ጊዜ ፋኖ ነኝ ይላሉ። ወደ ኤምባሲ አካባቢ ሲሄዱ ግን ወደ ኤምባሲ ሲሄዱ ብልጽግና ናቸው።
ወደ ኤምባሲ አካባቢ ሲሄዱ ይበለጽጋሉ። ወደ ቤታቸው ሲመለሱ ግን ፋኖ ናቸው ይታወቃል። እና ታዲያ እኮ ፋኖን አይወክልም። ይወክላል። እኛ ስለምናውቀው ነው፣ ችግር ስላለው ነው። ወዶ አይደለም እንረዳዋለን። አይወክልም ይለኛል። ይሄ ነፍጠኛ ደረሳ ነው አልኩ። ይሄ ነፍጠኛ ደረስ ኮምብሪንግ አርጉኛ ጀማ ፎርዋርድ ታብታባል። ቆይ እስከዛ እነዚህ ሰዎች ይቀልዳሉ እንዴ? ወደ አማራ ክልል ሲገባ ደግሞ ፋኖ ይሆናል ይለኛል እንዴ? ይሄ ታዲያ አቋም ማለለው። ይሄ እንዴት ነው ፋኖን የሚወክል? አረ አያስፈልግም። እኔ አቡ ያው በጣም የምወደውና የማከብረው ወንድሜ ስለሆነ ነው እንጂ አዲስ አበባ ሲሄድ ብልጽግና፣ አማራ ክልል ሲመጣ ፋኖ የሚሆን ሰው እኔ አልወድም። ተዋት ላክቢ በቃ አቡ እንዳልተኩስ በዚሁኛ አያስፈልግም። ፋኖ ከጠረት ብሎ በአማራነቱ የማይደራደር ጠረት ብሎ ህይወጣት ነው ባለበት ቦታ ህይወቱን እስከ ህይወቱን ሁሉ አስይዞ ነው መታገል ያለበት አንድ ታጋይ። ዝም ብለህ ጥይት ፈርተህ በአዲስ አበባ ስትሄድ ብልጽግና፣ አማራ ክልል ስትመጣ ፋኖ ይሄ አማራ እንኳን አማራ አያስብልህም፣ ፋኖም አያስብልህም። አማራ ነኝም ልትል አትችልም፣ ፋኖ ነኝም ልትል አትችልም። አራራራ አማንዬ ኖ ዝም ብሎ ነው እንዴ የሆነ የማይረባ ጥያቄስ? ይሄ አየሁት እኮ ጥያቄው ዝም ብሎ ነው። እኔ ፋኖ ነኝ እንደዚህ በቦርጭ ሆኖ ወደ ኬምሴ ሲሄድ ብልጽግና ነኝ፣ ወደዚህኛው ስመጣ ፋኖ ነኝ። ይሄ እንደዚህ አይነት አካሄድ የለም። ቆይ ኮፒ ሊንክ አድርጉለት ፊታዋሪ። አቤት ያው እንቀልድ እንጫወት ብለን ነው። የኛው ልጅ ነው። ሸህ መሐመድን አታውቀውም እስከዛሬ? ኖ አይ ያው ውስጡንና አላማውን ምን አይነት አላማ እንደሚከተል ነው የማላውቀው እንጂ ያው በቲክታክ አውቀዋለሁ። አላማ ቢስ ነው፣ አላማ የለውም። የቁርአን ማቅራትና ወሬ ማውራት ብቻ ነው አላማ። እንዳትከተል የኔን አላማ እንዳታስበው። አላማ ፊት ነኝ፣ አላማ ቢስ ነኝ እኔ አባቴ። አይ እንደዚህ ግልጽ ነው ነገርከኝ፣ ችግር የለውም እንረዳዳለን። ግን አንድ ነገር ልንገርህ፣ እንደው አንተ ማለቱ ያው በጣም ይቅርታ እየጠየቅኩኝ አንተ ማለት ሊኖርብኝ ይችላል። ደግሞ እናንተ ትላለህ እንዴ? አንተ በለው። እሺ እንደዛ ከሆነ እኔ ለመናገር የምፈልገው አንድ ነገር አለ። መሐመድ አዲስ አበባ ስትሄድ አንተ አማራ ሁነህ አንተ አማራ ከሆንክ አማራ መሬት ላይ ተወልደ ከሆነ በዚህ ሰዓት አዲስ አበባ ስትሄድ ብልጽግና፣ አማራ ክልል ስትመጣ ፋኖ የምትሆን ምን አለ? የዛን ጊዜ ባትወለድስ ምን አለ? እሱ እኮ ውጭ ሀገር ነው፣ ውጭ ሀገር ነው። ኢትዮጵያ አይደለም፣ ሞት ኢትዮጵያ አይደለም። ውጭ ሀገር ፋኖ ያልሆነ አማራ መቼም አማራ ሊሆን አማራ ሊባል አይችልም። ይሄ የኔ ቀጥና ቀጥ አካሄድና ቁመና ነው። አይዋ የአንተ ጥያቄ ምንድን ነው ሸህ መሐመድ? የኔ ጥያቄ ዛሬ ላይ ፋኖ መቼም አማራ ፋኖ ያልሆነ አማራ እመንበት። ማታ እራትን ስትበላ እመንበት። መቼም አማራ አትሆንም። ዛሬ ፋኖ አልሆንም። አንተ ያን ምን ፈላህ ታውቃለህ መቼም ስለኔ ታውቃለህ። ስንት ህይወታችን ነው እኛ ከውጭ ማለት ነው መተን ወደዚህ ትግል የገባን መልካም ህይወታችን ጥለን ባባላችን ገና በሀያ ምናምን ዓመታችን ሀያ አካባቢ ነው ያለን እድሜያችን። ፊት አውራሪ ይህን እድሜያችን ለትግል ነው ያደረግነው። ፊት አውራሪ አቤት አሁን ሸህ መሐመድ ጋር ስሬስ ወሬውን እንተውና እስቲ የእሱን ጥያቄ እንስማ። ይቅርታ ችግር የለውም ግን እንትን ነው
ጥያቄው ድርጅት የሚጠየቀውን ጥያቄ በአንድ አባል ልታመጣው አትችልም። ድርጅትን መጠየቅ ባለብህ ሰዓት ድርጅቱን ላላ የዛ አይደለም። የድርጅት ጥያቄ አይደለም። ይሄ ድርጅት ጥያቄ አይደለም። የሼህ መሐመድ ጥያቄ ከድርጅት ጋር ከፖለቲካ ጋር የሚገናኝ አይደለም። እሱ የራሱ ጥያቄ አለው። ጠይቀኝ። ከድርጅትም ጋር ከፖለቲካም ጋር ታገናኘኝ። እኔ ፖለቲካም ሆነ ድርጅትም በጣም ነው የምፈራቸው። ይመቻቸው። አገር ሰላም ሲሆን ሁላችሁንም ሰላም ያርጋችሁ። ወደ ጸሎት ሲገባ በቃ ሁለቱም የሚመቸው ላይ ነህ ማለት ነው። ሁለታችሁ የሚመቻችሁ ብላለች። ሶስት ጥያቄ አለኝ ብለህ ነበር። ምንድነው ጥያቄ? ተቀጥልኝ። አይ እሱ እኮ የሸዋ ነው የጎንደር ፋኖ ነው ወይ ብዬ ስጠይቅህ የሸዋ ያለው ፋኖ ነው። ጎንደር ጎጃም ይንቁ። አሁን ዝም ብለህ አንተ ጥያቄህን ነው የዛ አካባቢ እንደ አካባቢው። አሁን ምሳሌ እኔ ቅሬታ የለኝም በዛ አካባቢ። አሁን በጎጃም በኩል ያሉትን የምንም ያየሁት ነገር ስለማላቅ አልከታተላቸውም። እኔ አማራ ፋኖ ነኝ። እኔ ቴምር እንዴት ነሽ? አይ እንትን ነው በነገራችን ላይ አሁን የምንከፋፈልበት ሰዓትም አይደለም። ኖ አትላኩ፣ በቃ አያስፈልግም። የጎንደር ፋኖ ነህ፣ የጎጃም ፋኖ ነህ፣ የሸዋ ፋኖ ነህ፣ የወሎ ፋኖ ነህ እንድትለይ አልፈልግም። እኔ አማራ ፋኖ ነኝ። ጎንደር አማራ ነው፣ ጎጃም አማራ ነው፣ ሸዋ አማራ ነው፣ ወሎ አማራ ነው። በቃ በአንድነት እየሄድን እየታገልን ያለ ነው። ስለዚህ በቃ ምንም አያስፈልግም። እኛ አማራዎች አሸንፈን መንግስትነትን ይዘናል። በቃ ስልጣነ መንበሩን ተከናንበናል። የአባታችን ዙፋን 4 ኪሎን ነው የምንፈልግ የነበር። 4 ኪሎ ደርሰናል። 4 ኪሎ ገብተናል። የፋኖ ትግል 4 ኪሎ ገብቷል፣ ደርሷል፣ አዲስ አበባ ደርሷል። ስለዚህ አሸንፈናል ነው። አሁን የነሱ ጥያቄ አግባብ አይደለም። እንግዲህ እኔም የማልፈልገው አይነት ጥያቄ ቢነሳ ያው ሪስክ ነውና ለዛ ነው። ሁላችሁም ታፕ ኮፒ ሊንክ አድርጉ። ቤተሰብ እስኪ ታፕ ኮፒ ሊንክ እያደረጋችሁ የቲክቶክ ሳይን ያላችሁ የማትሰጡ ምናችሁ? የቲክቶክ ምልክት ሌላ አይደለም፣ አንበሳ ምናምን አይደለም። እኔ አወርዱ ያልኳችሁ የቲክቶክ ምልክት። እስኪ የቲክቶክ ምልክት ያላችሁ ልጆች የቲክቶክ ምልክት እየሰጣችሁ ኮፒ ሊንክ አድርጉ። ደግሞ ሪፖርት ነው የሚያደርጉት። ዳይ ቻርለ እስኪ 5 ወይ 10 ምናምን ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉ። አራባጃ ያለ አገም የነዛ ዘር አሰርፍ የነፍተኛው ማለሞይ ዘር ተው የኛ ሳልማን የፋኖ ዘፈን አድርገው ነው ማለት ናፍቄ ከሆነ ነው ሰላም ልበልህ ብዬ ነው። አሁን ፍቅር ላይ ነኝ። አዲስ ፍቅር ከእህቶቼ ጋር ይዞኛል። ዞር በል እባክህ። ዝም ብለህ የዳኘን አድርገው የዳኘዋልን አድርገውና በእናትህ እንቃውጠውማ። የዳኘዋልን ክፈትልኝ። ማነው ዳኘ? አራ የኔን ወንድም አታውቁም? ትልቅ ወንድም ታብታባሩ ጋይስ ዳኛ የሚባል አንተ ፍርድ ቤት ነው የሚዳኝ። አትቀልድ። የዳኘን አድርገውና እንጨዋወታለን። ሪከርድ ስለሚያደርጉ ሪከርድ ያደርጓል። ከፈቱ አለው። እንዴት እናንተ አለው? እግዚአብሔር ይመስገን። ከኔ እናንተ አሁን ጌም ብንጫወት ማን ያሸንፋል? ያንተ አድናቂ ነኝ እንጂ ማንም አድናቂ አይደለሁም። ለዛ ነው
ስማኝ አንተ ማን ያሸንፋል? ምን ጌም ነው? እኔ ብታሸንፈኝ ራሱ ምን ብታሸንፈኝ ራሱ አለቃ አይደለ እንዴ? ኧረ አይባልም አይባልም። እኔ ደግሞ አለቃ አንተ ነህ። አይ እኔ አለቃ አንተ ነህ፣ ታላቂ አንተ ነህ፣ የሙያ አባቴ አንተ ነህ ምናምን ቢግ ሪስፔክት ይላል እንትና ጆን ዳንኤል። ለእኔም እኮ አባቴ አንተ ነህ፣ የሙዚቃ አባቴ። በእርግጥ ይኸውልህ ሸብቻለሁ፣ እንዳለ ሸበቶ ነኝ፣ አርጅቻለሁ። ኧረ እኔም ሸብቻለሁ፣ እኔም ሸብቻለሁ እኮ። ከኋላ ነው ያሸበተው አንተ፣ እኔ እኮ ከፊት ነው ያሸበተኝ። ይህ በቃ ይህ ብታየው በዚህኛው በኩል በቃ በዚህኛው ነው የጀመረ። የምን እንደሆን እኔ እንጃ። በጣም ምሁራን የድሮ ምሁራን በዚህ ነው ሽበት የሚያበቅሉ። የሚገርም እና እኔም በዚህ ነው የወጣ ምሁር ሳልሆን አልቀርም። እኔ ይኸውልህ ስማ፣ ፀጉሬ እንደዚህ እግዚአብሔርን ከፈት ሳደርገው እንዳለ ይሄ መሀሉን ከፈት ይኸው ነጭ ነው እንዳለ ታውቃለህ። አዎ አይ የእድሜም አይደለም ዝም ብሎ እንዲያው የውበት ነው። ይሄ ህዝብ የቲክቶክ ህዝብ ነው እንደዚህ ሸበት ባደረገን እኛን አበባ መሰልን ህጻናቶች። ኧረ የውበት ነው የውበት ነው የውበት ነው። እኔ አሁን አባቴ ሰሞኑን ከጠፋው ጀምሮ ስብከት ላይ ነኝ። ምን ላይ ነህ? አሁን ላይ ምን አሸንፌ ነው ገና ነው። አሁን ላይ ስብከት ላይ ነኝ። ስማ አንተ እንደ ሙዚቃውን ክፈተው የዳኘን በእናትህ ወይ አንተን ክፈተው። አንተ ሰውዬ እኔ አሁን አይምሮዬን እያደስኩ ነው ያለሁት። ነግሬህ ብለህ ደግሞ የህንድ ዘፈን ትሰማብኝ። ሻህሩክ ካን፣ ሳልማን ካን፣ ሳኒል ዲዮል፣ ሻህሩክ በጣም ነው የምወዳቸው። በቃ እነሱን እመስላለሁ እኔ እንደውም አንዳንዴ ኢትዮጵያዊ መሆኔ ነው እንጂ እነሱን ነው የምመስለው። አይ ሲጀመር እኮ ህንዳዊ ነው የምትመስል፣ ፀጉርህ ነው እንጂ እኮ ፀጉሬ ራሱ የቆረጥኩት እንዴ! ፀጉሬ ራሱ እኮ እኔ እንደፈለኩ ነው የማደርገው። ስለዚህ ህንዳዊ ነኝ በቃ። አማራ አይደለም ነው አልወጣኝም። እሱ ይሄኛው ነው፣ እሱ የዚህኛው ነው፣ የኢትዮጵያው ነው። የዓለሙ ደግሞ ህንዳዊ ነኝ። ሁለት ሀገር ነው ያለ ማለት ነው። ናሳ ለምን መሰለህ ኩች ወታይ ያ ዛምሪ ለምን መሰለህ አዶናይ እና ዲላን እኮ ላሊበላ መጡ። እንኳን መጡ እና አንተ ተዘፍዝፈህ ታዲያ አዶናይ ላሊበላን ሲያስጎበኝ አታመሰግንም ትላለህ። አያገባኝም፣ አውቄ ነው አያገባኝም። እና ምን ልልህ ፈልጌ ነው ወንድም አለም ኩታሄ ካሆና ፒያሬ እየረሳ ነው መጣል። እኛ በልጁነታችን ሳልማን ካህን የእውነት እየመሰለ የሚደበድባቸው ሳንዲዮን እያልን የእውነት እየመሰለ የሚደበድባቸው ጥጋበኛ ሆኜ ነበር። ያኔ ደብድብ ይለኝ ነበር። ታፕ ኮፒልን ካደረግስ ቤተሰብ ቤት ከፍተህ ነበር እንደ አንተ። እኔ አሁን ነው ገባሁት። ገብቼ አላውቅም እኮ በቃ ታውኩኝ እኮ ቲክቶክ። አሁንም ለመዝናናት ብቻ የምገባው ከቲክቶክ። አይ እንደዛ አይነት ስሜት ሊሰማ አይገባም። በነገራችን ላይ ታብታባርጉስ እንደዛ ማሰብ የለም። ይህን ያህል ዋጋ ከፍለህማ ሁሉ ነገር ያንተ ነው የሚሆነው።